ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ዩቲዩብ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። ውድና የተከበራችሁ ቤተሰቦቼ ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል አደይ እጇን ፍቅር አቃጥላት በሞቀ ውሃ ዴቭም እሷን ይዞ ሐኪም ቤት ሄዱ። ሲመለሱ አደይ ለምለምን ለማየት ኤላ ቤት ከዴቭ ጋር ሄዱ። ዴቭም ከኤላ ጋር ቀርቶ አደይ ሊልን ልትፈልግ ወደ ቤት በተመለሰችበት ቅጽበት ኪንጎና ደመቀ እሷን ለማግኘት ከመንገድ ላይ ጠብቀዋት ነበረ። ለዚህም እዚህ ላይ ነበር ያለቀው። የዛሬው ክፍል ደግሞ እነሆ ደመቀና ኪንጎ አደይን ቆመው ሲያናግሩ አደይም ዞር በሉልኝ ከዚህ ሁለተኛ እናንተ ማናገር አልፈልግም ብላ ገፈታትራቸው ስትሄድ ኪንጎ እሷን ሊያናግር እሷን ሊያያት ሊያወራት ሲፈልጉ ተከትሏት ሲሄድ ዞር በልልኝ እያለችው እየታገሉ ከኋላ ዴቭ ደረሰ። ዴቭም እንዴት እሷን ከዚህ በኋላ ተነኩና ብሎ ኪንጎን ደብድቦ እሷን ይዟት እየተሯሯጡ ሲሄዱ ሊሊ ከመንገድ ዳር ሻንጣዋን ይዛ ኩርምት ብላ እያለቀሰች አገኟት። ወደ ቤት እንሂድ ሲሏትም አይ ከቤት ፍቅር አስወጥታኝ ነው የመጣሁት እዛ ቤት አልሄድም ስትል አደይና ዴቭ እባክሽን ነይ ስራ ቢያንስ እስክታገኝ እዚህ ትሆኛለሽ ብለው ወሰዷት። ዴቭም ከኤላ የተቀበለው ቃል ለመፈጸም ብሎ ከዚህ በኋላ አደይን እጇን ስላመማት ስራ ታግዣታለሽ፣ ገንዘብም እኔ ከፍልሻለሁ፣ ስለዚህ ሌላ ቦታ አትሄጂም ብሎ ውሳኔ አስተላለፈ። ሊሊ በሆነው ደስ ቢላትም ነገር ግን ሊዲያና ፍቅር ደስተኛ ስለማይሆኑ እነሱስ ብላ ስትለው አይ የእነሱን ጉዳይ ለእኔ ታዩ ብሎ እቤት ሄዶ ፍቅርን ከዚህ በኋላ ሊሊ የትም አትሄድም እዚህ ቤት ትሰራለች አላት። ፍቅርም በዚህ ቤት አዛዡ እኔ አይደለው ወይ? ለምንድን ነው አንተ ምን አገባ? ስለዚህ እሷ መውጣት አለባት ስትለው አይ ከዚህ በኋላ አደይን እጇን በሞቀ ውሃ እንዳቃጠልሻት ለማዘር ለእናትሽ ደውለሽ ትናገሪያለሽ ወይንስ ሊሊ እንድትኖር ትፈቅጃለሽ ብሎ ማስጠንቀቂያ ማስፈራሪያ ጨምሮ ነገራት። ነገር ግን በምን አፏ ነው ለእናቷ ደውላ አደይን አቃጥያታለሁ የምትለው? ስለዚህ ያላት ምርጫ ሊሊ እንድትሰራ መፍቀድ ነው። ለዚህም ደግሞ ሊሊ ተበሳጭታ እንድትሄድ የማታደርገው ነገር የለም። ፍቅር ያልሆነ አላስፈላጊ ቃላት ትናገራታለች። ነገር ግን ሊሊ እንደ ለምለም ዝም አትልም እና ትናገራታለች። ምን ይጠበስልሽ፣ ምን ይሆንልሽ እያለች ልኳን ትመልስላታለች። አደይም በበኩሏ አሁን ላይ ከድሮ ዝምተኛነት ወጥታ እስኪበቃቸው ድረስ አደይ ለምለምንም ፍቅርንም ሊዲያንም ትናገራቸው ጀምራለች። ስለዚህ ፍቅር ደግሞ ማንም ሰው አይወደኝም አባቴም አይፈልገኝም እያለች ማላዘኗን ቀጥላለች። አባቷ ጋር ደውላም ስትጠይቀው እባክን አንተ ጋር ልምጣ ስትለውም አባቷ ስልኩን ዘግቶባታል። ወንድሟ ባርኮትም እንደዛ ስታመነጨጭቀው እንዳልነበር ዛሬ በአጠገቧ የለም። እናቷም ቢሆን የለችም። እቤት ውስጥ እንግዲህ የምትወደው የሚወዳት የለም። አደይንም ላይን ላፈር ነው የምትጠላት። ምግብም አልበላም ብላ እሷ አደይ ለምና ስታክታት ሁሉም ዴቭን ሳይቀር ደምና ብላ እንዲሏት ስታደርግም ነገር ግን ሁሉም ሰው እኔን አይፈልገኝም እያለች ትገኛለች። እሷም ራሷን ለማጥፋት አስባለች። በሊዲያ ምክር ሊዲያ አንቺ ማንም ሰው አይወድሽም፣ ማንም ሰው አይፈልግሽም፣ ያለሽ ምርጫ ክፉ ስለሆንሽ ሞት ብቻ ነው፣ ለምን አትሞቺም? ለምን ራስሽን አታጠፊም? የሚል ምክር ሰጥታለች። ስለዚህ ፍቅር የሊዲያን ምክር ተቀብላ ራሷን ለማጥፋት መድኃኒት ሰብስባ ለመውጣት ዝግጅት ላይ ትገኛለች። ሊሊም ከኤላ ወጥታ እዚህ ነገሮች ቢወሳሰቡባትም ነገር ግን
መልመድ እንዳለባት፣ ነገሮችን ብቻዋን ለመቋቋም ማሰብ መወሰን እንዳለባት ወስና እና አደይ ጋር ቁጭ ብላለች። አደይንም ፍቅሩን መቀበሉ የዴቭን ፍቅር ተቀብላ እሷም ፍቅረኛው እንድትሆን መጋበዝ እንዳለባት እየመከረቻት ትገኛለች። ከዚህ በኋላ አደይዝ የዴቭን ፍቅር ተቀብላ አብረው የሚሆኑ ይመስላችኋል? ዴቭ ከአደይ ጋር ህይወት ጎጆ መስርቶ መኖርን ይፈልጋል። ስለዚህ እሷስ እሺ ትለው ይሆን? አናውቅም። ለማንኛውም በቀጣይ ክፍል አብረን የምናይ ይሆናል። ሊዲያ ደግሞ በተቃራኒው ለምለም ከቤት መውጣቷ ደስ ብሏት ኤላን በነፃ አገኘሁት ብላ ቆምጣለች። ነገር ግን ኤላን ቢሆን ፊት እንዲሰጣት አልፈለገም። ወንድሟም እየተቆጣት ይገኛል። ስለዚህ አሁን ላይ ሁሉም ነገር ውስብስብ ሆኗል። ኤላ ወደ ውጭ መሄዱን አባቱ ጋር መሄዱን እርግጠኛ ያደርገው ይሆን ወይስ ሀሳቡን ይቀይር ይሆን? ምክንያቱም 1 ሳምንት ይቆያል። ሊሊስ ሀሳቧን ምን ታደርገው ይሆን? በዚህ በተቀጠል ይሆን? በቀጣይ ደግሞ ፍቅርስ መድኃኒቱን ወስዳ ምን ልትሆን ይሆን? ለማንኛውም አብረን የምናየው ይሆናል። ቻናሉን ሰብስክራይብ ማድረግ አትርሱ። ገኒትዮ